እግዚአብሔር የተዋችሁ እስኪመስል ድረስ ይጨልማል። እግዚአብሔር የሰለቻችሁ እስከሚመስል ድረስ ትታዋላችሁ። ዮሴፍ ህልም ይዞ እስር ቤት ወርዶ ከወገን ተለይቶ ከዘመር ተለይቶ ጉርጋድ ውስጥ አንደርግራውንድ ጨለማ ውስጥ ታስሮ የእስረኞችን ህልም ይፈታ ነበር። የእስረኞችን ህልም አይተው ህልማቸውን ይፈታላቸው ነበር። የሱ ህልም ግን ምን አላለም? ያልተፈታ ህልም ይዞ ህልመኛን ማሳረፍ ይቻላል። ግን የኔስ እስከመቼ ካልከኝ ይሄኛውን ጦርነት እስክታል ዝም ብሎ አክሊልና ተክሊል አይደረግም። ዝም ብሎ የማረግ ልብስና የማረግ ስም አይደረብም። በብዙ ጦርነት ያለፈ ሰው በክብር ይመረጣል። ግዴላችሁም የጣሏችሁ ሰዎች በክብር ወንበር ላይ ይገናኛል። ነካርግና ጊዜና ድል በለው ሁሉን ያገናኛል በለው። የዘገየ ጸሎት፣ የተረሳ ጸሎት፣ አይረባም የተባለ ሰው፣ በአድመኝነት ጉርጋድ የተወረወረ ሰው በክብር ወንበር ተቀምጦ እንደሚገኝ ዛሬ ምሽት እግዚአብሔር እፈርዳለሁ ብሎኛል። አጂና ታኪያላዶስ ሰባያ ኪያፖስ እስኪ ነካርግና የፍርድ ምሽት ነው በለው። ይፈረድልሃል በለው። ግዴለህም ይፈረድልሃል በለው። ኢየሱስ ጌታ ነው። ደስ ያለው እስኪ እልልታ ጭብጨባ። ዛሬ አንድ ቃል ወደ ውስጤ መጣ። እሱም ቃል ምንድነው? ዮሴፍ ህልሙን የነገረው ለወንድሞቹ ነው። የሰሙት ወንድሞቹ ናቸው። ዮሴፍ የውጭ ሰው አይደለም የሸጠው፣ የውጭ ሰው አይደለም ጉርጓድ ውስጥ የጣለው። ህልሙን የነገረው ለወንድሞቹ ነው። የጣሉትም ወንድሞቹ ናቸው፣ የሸጡትም ወንድሞቹ ናቸው። ለምን ብትል ርቀቱን ነገራቸው። የቱ ጋር እንደሚሄድ እስኬት ድረስ እንደሚሄድ ዮሴፍ ነገራቸው። በጣም የሚገርመው ደግሞ ከህልሙ በላይ መጽሐፍ ሲናገር ዮሴፍ ትንሹ የፍሬ ዛፍ ነው ይላል። ትንሹ የፍሬ ዛፍ ግን ምን አስቸግሮታል? ቀስተኞች አስቸግሮታል። ህልምህን ከነገርክ መጣልህን እንዳትረሳ። ራእይህን ከነገርክ የሚገሉ ሰዎች አጠገብህ ናቸው። እና በምንም ሁኔታ ውስጥ ያላችሁ ሰዎች የውጭ ሰው አይደለም እናንተን እያሳደዳችሁ ያለው፣ ህልምህን የነገርከው ሰው ነው። ይጣልህ እንጂ ግብህን ያየዋል። ዮሴፍ ቢሸጥም ቢወረወርም ከህልሙ እንዳላስቆሙት ህልመኛ አጭር ሳይሆን ረጅም እንደሚያይ እይታውን ሊቀይሩ ቢያስጨንቁትም ከእይታቸው እይታው ስለበለጠ ከነሱ ግፊያ ጥሪው ስለበለጠ እየተወረወረ ይገባታል። አንደኛ ህልሙ ሊያስጥለው ግድ ነው። ለምን ቢባል ቅቤ እንዴት አናት ላይ ልትወጪ ቻልሽ ስትባል መጀመሪያ ታልቤ አለች፣ ተመልሳ ረግቼ አለች። ከተረጋው በኋላ ረጋ ባልኩበት ሰዓት ደግሞ ተገፍቼ አለች። ገፍተውኝ ወሰዱና አናታቸው ላይ ያስቀመጡኝ አለች። ራእይ ካለ ትገፋለህ፣ ራእይ ካለ ትነካለህ፣ ራእይ ካለ በውሸት ትሸጣለህ። መጨረሻው ግን ቤተ መንግስት ይሆናል። አጂታ ሶቶኮ ፖርዲካፖስ ይኸውልህ፣ ባለ ራእይ በደንብ ይዋረዳል፣ በደንብ ይጣላል፣ በደንብ ይተቻል፣ በደንብ ይሰደባል። ለምን ብትለኝ ራእዩን አይቶታል፣ ነገራቸው ምን እንዳለው፣ ግን መጨረሻውን አልነገራቸውም። መጀመሪያውን ግን ያየውን ጉዳይ ነገራቸው። የእናንተ ነዶ ለኔ ነዶ ሲሰግድ አይቻለሁ። እንደሚሰግዱ ነግሯቸዋል። እንደሚያሰግዳቸው ግን አላወቁም። እሱ ባለ ራእዩ ራሱን ምን አላለም? አላወቀም። ዮሴፍ ይሸጥ እንጂ ወዴት እንደሚሸጥ አያውቅም። አጠገብና ካርገውና ይክፉህ እንጂ በለው፣ ለምን እንደምትገፋ በለው፣ አንተ እንኳን አታውቅም በለው። ሰማይ ወደ ተነገረ ያስገባህና በለው፣ አንተ ራስህ ግራ ትጋባለህ። ይሄ ነው እኔን እንደዚህ ያስጨነቀኝ፣ ለዚህ ነው እንዲያስጨነቀኝ የምትለው ነገር ስትቆምበት ነው ማታውቀው። ዛሬ የሆነ ሰው ከጦርነቱ አልፎ ድሉ ጋር ይደርሳል። ከግፊያው አልፎ እይታው ጋር ይደርሳል። ከውርደቱ አልፎ የክብር ማማ ይጠብቀዋል።
ይገርማል። ዮሴፍ ወደ ጲጢፋራ ቤት ሲገባ እግዚአብሔር ከሱ ጋር ገባ። በነገራችን ላይ ባለ ራእይ ሲወድቅ እግዚአብሔር ከሱ ጋር ነው ያለው፣ ሲቆምም እግዚአብሔር ከሱ ጋር ነው ያለው። በውድቀት ውስጥ እግዚአብሔር ጥሎት አይደለም የወደቀው፣ ያውቃል። ለምን ሲባል ነገ ሲሰብክ እግዚአብሔር አረገልኝ ሲል ካልወደቀ እንዴት አረገልኝ ይላል። ወድቆ ሲነሳ ግን ይገርማችኋል አለ የማልወጣ ጉድጓድ ውስጥ ከተወኝ ነበር፣ እግዚአብሔር ግን ለክብር ቀየረው። እንዳልወጣ አድርገው መጀመሪያ ዮሴፍን ጉድጓድ ነው የጣሉት። ከጉድጓድ አወጡና ለእስማኤላውያን ሸጡት። እስማኤላውያን ሲሸጡት እግዚአብሔር የማይታወቅበት አንዳንድ ቦታ ክብር ይዛችሁ ውርደት ቦታ የቆማችሁ ሰዎች፣ እግዚአብሔር ተናግሯችሁ ወርዳችሁ ያላችሁ ሰዎች ግድ የለህም፣ እነዛ ሰዎች እጅ ላይ ይወድቃሉ። ከዛስ ዮሴፍ የገባው ንጉሥ ቤት ነው፣ ግን እግዚአብሔር አይታወቅም። የሚመለክ ጣዖት አለ። ዮሴፍ ጣዖቱንም ይወለውላል። ህልም አይቷል፣ አምላኩን ይዟል፣ ግን ጣዖቱንም ይወለውላል፣ ቤቱንም ይወለውላል። ጣዖት ፊትም ሽርጉድ ይላል። እግዚአብሔር ግን ከማጋ ነበር። ነካርክና ብቻ እግዚአብሔር ካንተ ጋር ይሆን በል። እርግጠኛ ሁን በለው። አሁን ከገባህበት በለው ሰማይ ይነጥቅሃል በለው። እመን እንጂ በለው፣ አትፍራ በለው። ያመነ ሰው ያጨብጭብ። በነገራችን ላይ ባለ ራእይ ከሆንክ ከፊት ያለውን ጉድጓድ እንዴት እንደምትሻገር አስብ እንጂ ጉድጓዱን ፈርተ አቋራጭ እንዳትወጣ። ያንተ ስኬት ያለው ጉድጓዱን በማሸነፍ ውስጥ ነው። ያንተ ጀግንነት ያለው ጉድጓዱን በማሸነፍ ውስጥ ነው። ችግርን አልጋፈጥም ብለ አቋራጭ አትግባ። ችግርን አልጋፈጥም ብለ ጓደኛ አታማክር። ችግርን ለመጋፈጥ ስትጋፈጠው እግዚአብሔር ችግሩን ካንተ በታች ዝቅ ያደርገዋል። በነገራችን ላይ እግዚአብሔር የተዋችሁ እስኪመስል ድረስ ይጨልማል። እግዚአብሔር የሰለቻችሁ እስከሚመስል ድረስ ትታዋላችሁ። ዮሴፍ ህልም ይዞ እስር ቤት ወርዶ ከወገን ተለይቶ ከዘመር ተለይቶ ጉድጓድ ውስጥ አንደርግራውንድ ጨለማ ውስጥ ታስሮ የእስረኞችን ህልም ይፈታ ነበር። የእስረኞችን ህልም አይተው ህልማቸውን ይፈታላቸው ነበር። አንተ ትፈታለህ፣ ንግስና ወደ ቀደመው ቦታ ትመለሳለህ፣ አንተ ግን ትሞታለህ ብሎ ህልም ይፈታ ነበር። የሱ ህልም ግን ምን አላለም? ቅዱሳን የሱ ህልም ምን አላለም? አየ ያልተፈታ ህልም ይዞ ህልመኛን ማሳረፍ ይቻላል። ግን የኔስ እስከ መቼ ካልከኝ ይሄኛውን ጦርነት እስክታልፍ ዝም ብሎ አክሊልና ተክሊል አይደረግም። ዝም ብሎ የማረግ ልብስና የማረግ ስም አይደረብም። በብዙ ጦርነት ያለፈ ሰው በክብር ይመረጣል። ግዴላችሁም የጣሏችሁ ሰዎች በክብር ወንበር ላይ ይገናኛል። ነካርግና ጊዜና ድል በለው፣ ሁሉን ያገናኛል በለው። ግዴለህም ጊዜና ድል በለው፣ ሁሉን ያገናኛል በለው። እኔ ይሄንን መልእክት ሁሌ የምወድበት ምክንያት መክብብ 9:11ን በጣም ነው የምወደው። ለምን እንደምወደው ታውቃላችሁ? በጣም የምወድበት ምክንያት ዮሴፍን የሸጡት ወንድሞቹ ናቸው። እህል ሊለምኑ የመጡት ወንድሞቹ ናቸው። ዮሴፍን ወደ ግብጽ የሸኙት እነሱ ናቸው። ወደ ግብጽ እህል ልመናም የመጡት ሽመታም የመጡት ተርበው የመጡት እነማን ናቸው? ስለዚህ ጊዜና እድል አላገናኘም። ዛሬ ለጠላት ንገረው፣ ጊዜና እድል ያገናኘናል በለው እስኪ። መክብብ 9:11 ላይ ሁሉ ጊዜ አንብቡ። ሲጥሏችሁም ጊዜና እድል ይመጣል በለው። ጊዜ ከፍ ያረጋል፣ ጊዜ ይጥላል። ጊዜ ያዋርዳል፣ ጊዜ ያከብራል። ጊዜ ያስለቅሳል፣ ጊዜ ያስቃል። ጊዜ ዘጭ ያረጋል፣ ጊዜ ከፍ ያረጋል። ጊዜ ታናሽ ያረጋል፣ ጊዜ ታላቅ ያደርጋል። ለሆነ ሰው የሆነ መስመር ላይ ጊዜና እድል ይገናኝ። ለእግዚአብሔር ክብር እናምጣ። ሃሌሉያ። ሰይ ጨብጠውና ትንሽ የመሰልከው በለው ትልቅ ተሸክመ ነው በለው። ትንሽ መስለ የታያቸው በለው ትልቁን ማየት ለማይችሉት ነው በላቸው። ትልቁን ማየት ቢችሉ በለው ትንሽነትህን አይንቁትም በለው እስኪ። ዘንድሮ ትልቅነትን ሳይሆን ትንሽነትን እያወሩ ትልቅ ቦታ ትደርሳለህ። መጽሐፍ ለዚህ አይደል ማንም ታናሽነትን ምን አይባል አይናቀው። ዛሬ የወረዳችሁ ሰዎች ከፊት ለፊታችሁ ታላቅ ክብር